ሰላም ውድ አድማጭ ተመልካቾቻችን፣ ዛሬም ምርጥ የሆነ ታሪክ ይዘንላችሁ መጥተናል። በዚህ ታሪክ ውስጥ ጓደኝነት፣ ቅናት፣ የልብ ስብራትና በመጨረሻም የህይወት ፈተናዎች የሚፈጥሩትን እናያለን። እስከ መጨረሻው አብራችሁን ቆዩ። በአንደኛው ቀን ትምህርት ቤት ሊንቺ በፎቶዋ ላይ ያለውን ልጅ ስትመለከት እሱን ጁኒንግ መሆኑን ጠየቀችው። እሱም መሆኑን ሲያረጋግጥ ማንነቷን በጥንቃቄ ጠየቃት። እሷም አውቃለሁ ብላ መለሰችና ሳይታሰብ አቀፈችው። ጁኒንግም ግራ ተጋባ። በኋላ በክፍል ውስጥ ሊንቺ ራሷን አስተዋወቀችና በተለይ ከጁኒንግ አጠገብ እንድትቀመጥ ጠየቀች። የጁንቺንግ ግልጽ አለመውደድና ተቃውሞ ቢኖርም ሊንቺ ወንበሩን ያዘች። ምቾት እንዳልተሰማው ስትረዳ በድብርት ታቅፋው ይቅርታ ጠየቀች። ነገር ግን ጁኒንግ ንግግሯን ችላ አለ። አንድ እስክሪብቶ እስኪወድቅ ድረስ ሁለቱም ለመውሰድ ጎንበስ ሲሉ ግንባሮቻቸው ተጋጩ። የጁንቺንግ ቁጣ ይበልጥ ጨመረ። ከክፍል በኋላ ሊንቺ የጓደኝነት እድል እንዲሰጣት እየለመነች ተከተለችው። ለእርሷ ስሜት እንዳለው በድፍረት ጠየቀችው። ነገር ግን ጁኒንግ ግራ ተጋብቶ አሁን እንደተገናኙና ድርጊቷን እብደት መሆኑን ነገራት። ወደ ቀጣዩ ክፍል ሲሄድ ሊንቺ ተከተለችው፣ ግን ተደናቅፋ ወደቀች። ጁኒንግም ቆሞ አነሳትና ወደ አቶ ሺ ያስፈሪው ርዕሰ መምህርና የሂሳብ መምህር ዘንድ እንደሚዘገዩ ነገራት። ፍጥነታቸው እንዳለ ቢሆንም ዘገዩና ቅጣት ተጣለባቸው። በሂሳብ ጥያቄ መፍቻ ውድድር ወቅት ሊንቺና ጁኒንግ የተለያዩ ትክክለኛ መፍትሄዎችን አቀረቡ። አቶ ሺ አልተደነቁም፣ እናም ቅጣታቸውን ጨመሩ። ሊንቺ ተስፋ ሳትቆርጥ የጓደኝነት ጥያቄዋን ቀጠለች። ጁኒንግ ከመመለሱ በፊት እንደገና ተደናቅፋ ሸሚዙን ቀደደችው። በቁጣ ቀዳዳ ማጅ ብሎ ጠራት። ነገር ግን ጓደኛው መሆን ከፈለገች ቅጠልን እንድታበር፣ ኮኮብን እንድትጥል፣ አልፎም የአቶ ሺን ዊግ እንድታወልቅ ፈተናት። በኋላ ከጓደኛው ዣንግ ጋር ሲሄድ ጁኒንግ በፊኛዎች ላይ የታሰሩ ቅጠሎችን ተመለከተ። ይህ ፈተናውን የሚያሟላ ትዕይንት ቢሆንም መገረሙን ሸሸገ። ከዚያም ሊንቺ የሚያብረቀርቁ መብራቶች ያለበትን የመስታወት ክሪስታል አሳየችውና ኮኮቦችን እንደሚወክል ነገረችው። ጁኒንግ ግን ይህ በቂ እንዳልሆነ ተናገረ። ሊንቺ የጓደኝነታቸው ከማንኛውም የዩኒቨርሲቲ መግቢያ በላይ እንደሆነ አጥብቃ ስትናገር ጁኒንግ ትንሽ ለስለስ ብሎ ሶስተኛውን ፈተና እንድትፈጽም ነገራት። ከጓደኛዋ ዮን ጋር ተማክራ የርዕሰ መምህሩን ዊግ ማበላሸት አደገኛ መሆኑን አሰበች። ወደ ትምህርት ቤት ተመልሶ ጁኒንግ ለአንድ ዝግጅት ሰንደቅ ዓላማ እየሰቀለ ሳለ ይማን በድንገት ከሊንቺ ጋር ተጋጨ። ጁኒንግ ሊንቺን ያዘ። ነገር ግን የወደቀው ሰንደቅ ዓላማ የአቶ ሺን ዊግ ከራሳቸው ላይ አነሳው። ሁሉም ሰው ሲሸሽ ሁከት ተፈጠረ። በክፍል ውስጥ አቶ ሺ ወንጀለኛው እንዲመጣ ጠየቁ። በተከለከለ ሳቅ መካከል ጁኒንግ ጥፋቱን ሲቀበል ሊንቺም አብራው ተቀላቀለች። ሁለቱም ስለ ጠንካራ ስራ የህይወት ዘመን ደስታን እንደሚያመጣ የሚገልጽ ምልክት እንዲይዙ ተቀጡ። የጁኒንግ ብስጭት ጨመረ። ሊንቺን ከተገናኙ ጀምሮ ችግር ብቻ እንዳመጣች ነገራት። ይቅርታ ጠየቀች፣ ግን እሱ በብርድ እንዳትከተለው ጠየቃት። በማግስቱ ሊንቺ ጁኒንግን ተከተለችው። የምሳ ክፍል ውስጥ እርሷና ይማን በመጀመሪያው እቅፋቸው ሳቁባቸው። ጁኒንግም ሲበሳጭ የትምህርት ቤቱን ማይክሮፎን ይዞ ሊንቺ መጀመሪያ እንዳቀፈችው ጓደኛሞች እንዳልሆኑና እንደማያውቃት በይፋ ተናገረ። ይህ በይፋ የሰጠው ምላሽ ሊንቺን ክፉኛ ቆሰላት። ማይኩን ወስዳ ለሁሉም ይቅርታ ጠየቀችው፣ ሸክም ለመሆን እንዳላሰበች በመግለጽ። እሱን ዳግም ስታየው የተሰማትን ደስታ ተናገረች፣ ምክንያቱም ዳግም እንደማይገናኙ ስላሰበች ነው። በብልጭታ ትዝታ መሰረት የሊንቺ የሞተው ወንድም ልብ ከአሰቃቂ አደጋ በኋላ ለጁኒንግ እንደተለገሰ ታወቀ። ይህ ሊንቺ እሱን ለማግኘት ያላት ከባድ ፍላጎት ምክንያት ነው። ጁኒንግ የልብ ልገሳውን ስለማያውቅ የፍቅር መናዘዝ እንደምትፈጽም በማሰብ ንግግሯን አቋረጠ። ጁኒንግ ወደ ቤት ተመለሰና ሊንቺን እዚያው ስትኖር በማየቱ ተገረመ። እናቱ የሊንቺ ወላጆች ከከተማ ውጪ በመሆናቸው ሊንቺ የጁኒንግ ቤተሰቦች ላይ የዋሉለትን ውለታ ለመመለስ አብራቸው እንደምትቆይ ገለጸችለት። ጁኒንግ ዝርዝር ጉዳዮችን ሲጠይቅ እናቱ እምቢ አለች። ነገር ግን ሊንቺን በሚገባ እንዲንከባከባትና ለእርሷ ኃላፊነት እንዳለበት ነገረችው። የጁኒንግ እናት ሊንቺን ወደ ክፍሏ ወሰደቻትና ጁኒንግ አስቸግሯት እንደሆነ ጠየቀቻት። ሊንቺ እንዳስቸገራት ነገረቻት። ነገር ግን ወሰን እንዳላለፈ ግልጽ አደረገች። እናቱ ጁኒንግ ምንም ያህል ጠንካራ ቢመስልም ደግ ልብ እንዳለው ነገረቻት። ብቻዋን ስትቀር ሊንቺ በማስታወሻ ደብተሯ ላይ ለሞተው ወንድሟ ስለ ጁኒንግ ከእርሱ ፈጽሞ የተለየ ጠንካራና ለመግባባት አስቸጋሪ እንደሆነ ጻፈች። ነገር ግን ጓደኝነቱን ለማግኘት ማንኛውንም ነገር ለማድረግ ቃል ገባች። በማግስቱ ሊንቺ ሳታስበው የጁንቺንግ መታጠቢያ ቤት ገባች። እሱም ወዲያው እንድትወጣ ይጮሃል። ጁኒንግ ሲወጣ ሊንቺ ደንገጥ ብሎ ሸሚዙን ገልብጦ ለብሶ አየችው። በቁጣው ሳትጨነቅ ሳቀችበት። በዚያ ምሽት ጁንቺንግ
ጁኒንግ ብቻውን በትምህርት ቤቱ ምድር ቤት ውስጥ እንደሆነ ህልም ያያል እና ሊንቺ አስፈሪ ገጽታ ይዛ ጓደኛ ይሁን ስትለው ደነገጠ። ሲነቃ በድንጋጤ ከህይወቱ የገባችውን ልጅ ለማስወገድ ወሰነ። በኋላ ወጥ ቤት ውስጥ ውሃ ሊጠጣ የሊንቺ መንፈስ መስሎት ጮኸ። ሊንቺ መሆኗን ሲያስተውል እሷም በድንጋጤ ጮኸች። ምን እየሰራች እንደሆነ ሲጠይቃት ሲጮህ ሰምታ እሱን ለመፈተሽ እንደመጣች ነገረችው። ጁኒንግ ተናዶ ወደ ክፍሉ ተመለሰ። በቀጣዩ ቀን ሊበቀል ቃል ገባ። በማግስቱ ሊንቺ ጁኒንግን የምታይ የሂሚንግን እንግዳ እይታ አስተዋለች። ዩምንም ትኩረት ሰጥቶ ሊንቺን እንድትጠነቀቅ ነገራት። በኋላ ጁኒንግ በሳይንስ ጨዋታ ላይ ማን አብሮት መሆን እንደሚፈልግ ሲጠይቅ ሂሚንግ በቀይ የደም ሴልነት ለመጫወት በጉጉት ተነሳች። ጁኒንግ የነጭ የደም ሴል ይሆናልና የመጨረሻው ትዕይንት ላይ ቀዩን ያቅፋል። ጁኒንግ ለመጀመሪያ ጊዜ ሊንቺን ለእርዳታ ሲመለከት ሊንቺ ጂያንግ የተሻለ እንደሚመጥነው በመግለጽ ቀይ የደም ሴል እንዲሆን ሀሳብ አቀረበች። የሊንቺ ጣልቃ ገብነት ሂሚንግን ስላበሳጫት ከትምህርት በኋላ ሜዳ ላይ ስብሰባ እንዳለና መገኘት እንዳለባት በመንገር ለመበቀል አሰበች። ሊንቺ ታዛዥ ሆና በተወሰነ ቦታ ላይ ተቀመጠች። ይህ በእንዲህ እንዳለ ቤት ውስጥ የጁንቺንግ እናት ሊንቺን የት እንደሆነች ስትጠይቀው እንደማያውቅ ሲናገር ወዲያውኑ እንዲያገኛት አዘዘችው። ሊንቺ እየጠበቀች ሳለ አሰልቺ ሲሆን ከትምህርት ቤቱ ጠባቂዎች እየተሸሸገ ያለውን ቺንካይ የተባለ ተማሪ አጋጠማት። ቺንካይ ለምን ዘግይታ ውጭ እንዳለች ጠየቃትና ጠባቂዎቹ እንደሚይዟቸው አስጠነቀቃት። ሊንቺ ዝም እንዲል አሳሰበችውና እሱም ታዘዛት። ይህም ከችግር ፈጣሪው የማይጠበቅ ምላሽ ነበር። ትንሽ ቆይቶ ቺንካይ ጠባቂዎቹን እንድታመልጥ ረዳትና ሊንቺ ለምን እዚያ እንደነበረ ሳታውቅ አመሰገነችው። ወደ መንገድ ስትወጣ ጁኒንግ እየጠበቃት ነበር። የት እንደነበረች ሲጠይቃት ገለጸችለት። ሂሚንግ የተናገረችውን ለማረጋገጥ እሱን ያላገኘችው ለምን እንደሆነ ወቀሳት። ሊንቺ ግን እንዳታስቸግረው ቃል እንደገባች አስታወሰችው። ብስጭቱ ወደ ጭንቀት ተለወጠ። ምክንያቱም በእውነት ተጨንቆ ነበር። ስሜቱን እየገፈፈ ዝም እንድትል ነገራት። ሊንቺ የወንድሟን ቃላት ስለሚያስታውሳት እንዲደግመው ጠየቀችው። እሱም እምቢ ብሎ እንድትከተለው አዘዛት። በማግስቱ ሊንቺ ሂሚንግን ወንበሯ ላይ ፉት የሚል ትራስ በማስቀመጥ ተበቀለቻት። ሂሚንግ ስትቀመጥ አሳፋሪ ድምጽ ስላወጣ መላው ክፍል በሳቅ ፈነዳ። ጁኒንግ ሊንቺን ተመለከተና በወሰደችው እርምጃ ተደንቆ የዋህ እንደማትመስል ገለጸ። ሊንቺም በቆራጥ ፈገግታ ማንም እንዲበልጣት እንደማትፈቅድ መለሰች። በጨዋታው ቀን ጂያንግ በድንገት የሆድ ህመም ስላጋጠመው በልምምድ ውስጥ የነበረችው ሊንቺ ተተካች። በመጨረሻው ትዕይንት ላይ በደስታ ጁኒንግን አቀፈችው። እሱም ግራ ተጋባ። ወደ ቤት ሲሄዱ ጁኒንግ ከትዕይንቱ ስላዳነችው አመስግኗት የወተት ሻይ ለመግዛት ፈለገ። ነገር ግን ሁለት የተለያዩ ኩባያዎችን አምጥቶ ክብደትን ለመቆጣጠር የተሻለ እንደሆነ ተናገረ። ሊንቺ ተናዳ እምቢ አለች። የተጨቃጨቁ ሳለ ሊንቺ ተደናቅፋ ጁኒንግን ስትይዘው ሱሪው ወደቀ። የጁንቺንግ የካርቶን ምስል ያለበት የውስጥ ሱሪው ታይቶ ሊንቺ ሳቀች። ጁኒንግ ወደ ቤት ተመለሰና አሳፋሪ የውስጥ ሱሪዎቹን ለማስወገድ ወሰነ። ሊንቺ ስትጥልበት እሱ ሲወድቅ ይችላል በማለት ልብሱ ውስጥ ተንሸራተው በእርሷ ላይ ወድቀው የጁኒንግን ድንጋጤ ይበልጥ ጨመሩት። እግሩን ያመመው አስመስሎ የጁንቺንግ ማሞኘት ቀጠለ። ሊንቺ ተጨንቃ ወደ ዶክተር ዘንድ ወሰደችው። ዶክተሩ እግሩ ምንም እንዳልሆነ ቢናገርም ጁኒንግ ጉዳቱ የእርሷ ጥፋት እንደሆነ በመናገር ማሞኘቱን ቀጠለ። የጥፋተኝነት ስሜት የተሰማት ሊንቺ እስኪያገግም ድረስ በሁሉም ነገር እንደምትረዳው ቃል ገባች። ጁኒንግም በዚህ አጋጣሚ ተጠቅሞ ቤትና ትምህርት ቤት ውስጥ ስራዎችን አሰራት። ሙሉ በሙሉ ደክሟት ሜዳ ላይ ስትወርድ ቺንካይ አይቷት ያስመዘገባቸውን 3 የወርቅ ሜዳሊያውያን ሊያስደስታት ሲል አሳያት። ሊንቺ ግን በጣም ስለደከማትና ሌላ ስራ እንዳለባት ተናገረች። የውጭ እንቅስቃሴ ግድግዳ ላይ ያሉ አሮጌ ፖስተሮችን ማስወገድ ነው። ጁኒንግ እግሩ አሁንም እንደሚጎዳ በማስመሰል ሊንቺ ብቻዋን ሁሉንም ስራ እንድትሰራ አስገደዳት። ምንም እንኳን ምን ያህል እንደደከማት ቢያይም ግድ የለሽ ሆኖ ቀረ። በእረፍት ጊዜ ጁኒንግ ሊንቺ በጣም እንደደከማትና ለመብላት አቅም እንደሌላት ሲመለከት ጥንካሬዋን እንድታገኝ እሷ ፊት ለፊት ምግቧን አስቀመጠ። ስራቸውን ሲጨርሱ ዩሚን ጁኒንግ እንዲጠቀምበት በመፍቀዷ ሊንቺን ገሰጻት። ሊንቺ ግን ጉዳቱ የደረሰው ኃላፊነት እንደሆነና መካስ እንዳለበት አጥብቃ ተናገረች። ብዙም ሳይቆይ ሊንቺ የጠፋው ድመት ፖስተር አይታ እሱን ለማግኘት ወሰነች። እሷና ጓደኞቿ ሲፈልጉት ዛፍ ላይ ሆኖ አዩት። ሁሉም ሊረዱት ሳይንቀሳቀሱ ሊንቺ ዛፉን ወጥታ ዳነችው። ጁኒንግ ድፍረቷን እያደነቀ ተመለከታት። ስትወርድ ጁኒንግ እጇ ላይ ያለውን ቁስል አስተውሎ አጸዳላት። ሊንቺም ድመቶች ከቤት ሲወጡ ብዙውን ጊዜ የህይወት
የህይወታቸው ፍጻሜ መሆኑንና ባለቤቶቻቸውን ከህመም ለመታደግ እንደሆነ አሳዛኝ በሆነ ድምጽ ነገረችው። ጂኒንግ ቃላቶቿን እንደ ድንቁርና በመቁጠር ውድቅ አደረጋቸው። ይህም ሊንችን ተረድቷት ባለማሳለፉ ጎዳት። ወደ ቤት ሲመለስ ጁኒንግ በኢንተርኔት ሲፈልግ የሊንች ቃላቶች እውነቱን ሊሆኑ እንደሚችሉ ተረዳ። የጥፋተኝነት ስሜት ተሰምቶት ይቅርታ ለመጠየቅ ወደ ክፍሏ ቢሄድም አንቀላፍታ አገኛት። በቀስታ በብርድ ልብስ ሸፈናትና ምን ያህል እንደደከማት አይቶ ሸክሟን ለመቀነስ ሁሉንም ፖስተሮች ከግድግዳው ላይ አነሳ። በማግስቱ ሊንቺ ግድግዳው ንጹህ ሆኖ በማየቷ ተገረመች። ጁኒንግ አንድ ሰው በፈቃደኝነት እንዳደረገው ተናገረ። አንድ ሰው ሌላ ፖስተር ለመለጠፍ ሲመጣ ሊንቺ ህገወጥና የሚያስቀጣ እንደሆነ አስጠነቀቀችው። ሰውየው ችላ ሲላት ከለጠፈው እንደምታነሳው ነገረችው። ተናዶ ሊያጠቃት ሲል ጁኒንግ ለደህንነቷ በመስጋት በፍጥነት ገብቶ እንድታመልጥ ረዳት። ሊንቺም የጁኒንግ እግር ደህና እንደሆነና ሲያታልላት እንደነበር ስትረዳ በጥልቅ ተጎዳች። እሱን ላለማነጋገር ወሰነች። ጁኒንግ ዝምታዋን ቶሎ እንደምትሰብርና እንደምትከተለው ቢያስብም ሊንቺ ግን ትምህርት ቤትም ሆነ ቤት ውስጥ ያላትን ትኩረት ለማግኘት የሚሞክረውን ነገር ሁሉ ችላለች። አንድ ቀን ጁኒንግ የሶዳ ጠርሙስ አይቶ ሊንቺ ለእርሱ እንደገዛችለት ገመተ። ምክንያቱም ተጠምቶ እንደነበር ተናግሮ ነበር። ነገር ግን ለዮን እንደሆነ ስትነግረው ግዴለሽነቷን አይቶ በቁጣ ተሞላ። በኋላ ሊንቺ የቅርጫት ኳስ እንቅስቃሴ ለማድረግ ያላትን እቅድ በደስታ ሳወቀች። ክፍሏን ለማገዝ ቆርጣለች። ዩማን ግን ክፍላቸው የቅርጫት ኳስ ቡድን እንደሌለውና የስነ ጥበብ ክበብ ውድድሩን በየዓመቱ እንደሚያሸንፍ ነገራት። ሊንቺ ተማሪዎችን ቡድን እንዲመሰርቱ ማበረታታት ጀመረች። ለተነሳሽነት ከረሜላ ትሰጣለች። ነገር ግን ሆን ብላ ጁኒንግን ትተዋለች። ጂያንግ ጁኒንግን በመካከለኛው ትምህርት ቤት ምርጥ የቅርጫት ኳስ ተጫዋች እንደነበር ነገራት። ጁኒንግም ሊንቺ ቡድኑን እንዲቀላቀል ለመለመን እንደምትመጣና ከረሜላ እንደምትሰጠው እርግጠኛ ነበር። ሊንቺ ግን ጁኒንግ የቅርጫት ኳስ ተጫዋች እንደማይመስልና ቁመቱም አጭር እንደሆነ ለጂያንግ ነግረው ጁኒንግ ተበሳጨ። ከዚያም ሊንቺ ቺንካይን ቡድኑን እንዲቀላቀል ጠየቀችው። እሱ የራሱን ቡድን ለመተው ፈቃደኛ አልሆነም። ሊንቺ ለቅርጫት ኳስ ያላት ፍላጎት ከወንድሟ ጋር በመጫወት እንደመጣና ጠንካራ ቡድን ለመገንባት እንደወሰነች ገለጸች። ጁኒንግ በዚህ ጊዜ የተቀላቀለ ወተት ሻይ ይዞ ሊንችን ሊታረቃት ጠበቃት። ነገር ግን ከቺንካይ ጋር ስትሄድ ሲያያት ቁጣ ውስጥ ገባ። በብስጭት ወተት ሻዩን ወደ መጣያ ጣለና ሄደ። በማግስቱ ሊንቺ ጁኒንግ የቅርጫት ኳስ ቡድን መስርቶ ከክፍል ጓደኞቻቸው ጋር ልምምድ ሲያደርጉ በማየቷ ተገረመች። ፍጥነት ሲያገኙ የተቃራኒው ክፍል ተማሪዎች ሜዳው የኛ ነው በማለት ተጋፈጧቸው። ጁኒንግ አሸናፊው ቡድን ሜዳውን እንደሚወስድ በመግለጽ ፈተና ቀረበ። ጁኒንግ ከቺንካይ ጋር ሲፋጠጥ ቺንካይ እንዲሸነፍ ቢለምነውም ጁኒንግ ግን ጸንቶ ቆመ። ጨዋታው ተጀመረና ጁኒንግ አሸነፈ። ቺንካይ አሁንም የሊንቺን ድጋፍ ለማግኘት ቢሞክርም ሊንቺ ግን ቡድኑን እንድትቀላቀል ጥያቄውን ውድቅ እንዳደረገውና የቡድኑ አስተዳዳሪና ዋና አበረታታች እንደመሆኗ መጠን ተቃራኒውን ቡድን መደገፍ እንደማትችል ነገረችው። ወደ ክፍል ሲመለሱ አስተማሪዋ ትምህርት ቤት የራሱ ቡድን ስላለው ከቅርጫት ኳስ ይልቅ ለትምህርታቸው ቅድሚያ እንዲሰጡ አሳሰበቻቸው። ቅናት ተቀሰቀሰና በጁኒንግ ቡድንና በተቃራኒው ክፍል መካከል ሽኩቻ ተፈጠረ። ይህም ወደ ርዕሰ መምህሩ ቢሮ ጉዞ አስከተለ። ርዕሰ መምህሩም ቅራኔውን በመፍታት ውጥረቱ ለጊዜው ቀዘቀዘ። አስተማሪዋ ስትመለስ ጁኒንግ የራሳቸውን የቅርጫት ኳስ ቡድን እንዲመሰርቱ በጽኑ አሳሰበ። የአካል እንቅስቃሴ እንደ አእምሯዊ ሁሉ ጠቃሚ መሆኑን በመከራከር በመጨረሻም አስተማሪዋ ተቀበለች። በኋላ ሊንቺ ጁኒንግን አነጋግረዋለች። ቀድሞ የነበሩት አስተያየቶቿ ችሎታውን በመጠራጠር እንዳልነበረ ገለጸችለት። ይልቁንም ለልቡና ከመጠን በላይ እንዳይደክም በመጨነቅ ነበር። ጁኒንግ በጭንቀቷ ተነክቶ ጥንቃቄ እንደሚያደርግ ቃል ገባና ስምምነት አቀረበላት። በሚቀጥለው ጨዋታ ካሸነፉ በይፋ ጓደኛሞች ይሆናሉ። በጨዋታው ቀን ሁለቱም ቡድኖች ኃይለኛ ትግል አደረጉ። የጁኒንግ ቡድን አባላት አንዱ ሲጎዳ ሊንቺ ወደ ሜዳ ገብታ እንዳይሸነፉ ወሰነች። ሴቶች መጫወት እንደማይችሉ የሚገልጽ ሕግ የለምና ወንድሟ ያስተማራትን ዘዴ እያሳየች ሁሉም በልዩ ችሎታዋ እንዲደነቁ አደረገች። በእርሷ ጥረትም የጁኒንግ ቡድን አስደናቂ ድል አገኘ። ከጨዋታው በኋላ ሁሉም ሲያከብር ሊንቺ ከጁኒንግ ጋር በመጨረሻ ጓደኛ በመሆኗ ተደስታለች። ሁሉም ሲሄድ ጁኒንግ ብዙ ጓደኞች እያሏት ለምን ከእርሱ ጋር ጓደኛ መሆን እንደምትፈልግ ጠየቃት። ሊንቺም አስመሳይ ሆኖም ደግ ልብ ያለው በመሆኑ የድሮ ጓደኛዋን እንደሚያስታውሳት መለሰችለት። ከእሱ ጋር መሆን እንደምትወድና ነገሮች እንደዚህ ከቀጠሉ ልታፈቅረው እንደምትችል
እንድትችል ተናዘዘ። ጁኒንግ እየቀለደች እንደሆነ ቢያውቅም በቃላቷ ደስተኛ ነበር። ወደ ቤት ሲሄዱ ዝናብ መዝነብ ጀመረ እና ጁኒንግ በሞተር ብስክሌቱ ሊወስዳት ፈለገ። አጥብቃ እንድትይዘው ፍጥነቱን ጨመረ። ሁለቱም ረጠቡና ሲያደርቁ ሳቁ። ጁኒንግ ከእርሷ ጋር ይበልጥ እንደተቀራረበ ተሰማው። በማግስቱ ይህ የተባለች ቆንጆ ልጅ ለጁኒንግ የፕሮግራሚንግ መጽሐፍ ስትሰጠው እሱም በደስታ ተቀበላት። ሊንቺ ሁኔታውን ስትመለከት ወንድሟን ለማስደሰት ጁኒንግንና ይን ለማቀራረብ ወሰነች። ይህ ተወደው ይሆናል ብላ ስላሰበች ሊንቺ ከዮን ጋር በመሆን ጁኒንግን በይ ሬዲዮ ክበብ ውስጥ አስመዘገበችው። ዮንንም ለምን እንደሆነ ሲጠይቃት ሊንቺ የወንድሟ ልብ በጁኒንግ ውስጥ እንዳለና እሱን እንደ ወንድሟ ስለምትቆጥረው ልታስደስተው እንደምትፈልግ ገለጸች። ከዚያም ሊንቺ ጁኒንግና ይን ለማቀራረብ የቺንካይን እርዳታ ፈለገች። ቺንካይ ግን የልደት ቀኑ እንደሆነና የትኛውም ጓደኞቹ እንዳልታሰቡ ነገራት። ሊንቺም የልደት ቀኑን አብረው ለማክበር ወሰነች። ይህም ቺንካይን አስደስቶ ፍቅሩን በልቧ አናዘዘው። ቺንካይ ሊንቺን ወደ ቤቷ ሲሸኛት ጁኒንግ ይመለከታትና ቅናት ይሰማዋል። ሊንቺ ወደ ቤት ስትመጣ ጁኒንግ ጠበቃትና ምን እየሰራች እንደነበረ ጠየቃት። ሊንቺም እሱን ለማስደሰት እየሞከረች እንደነበር ገለጸችለት። ጁኒንግ ከቺንካይ ጋር መጓዝ ከቀጠለች ደስተኛ እንደማይሆን ነገራት። ሊንቺ ግን ስለይ መረጃ ለማግኘት ከእሱ ጋር እንደነበረች ገለጸችለት። ይህ ደግ ቆንጆና ለእርሱ ፍጹም እንደሆነች ስትነግረው ጁኒንግ ደነገጠ። ሊንቺም ወደ ሬዲዮ ክበብ እንደገባችና የገባችው ለጁኒንግና ለይ ቅርበት ለመፍጠር እንደሆነ ነገረችው። ይሁን እንጂ በማግስቱ ጂያንግም እንደመዘገባት ስታውቅ እሷም የክበቡ አባል ሆነች። ተማሪዎቹ ሲሰባሰቡ ካይም የቡድኑ አባል እንደሆነ አወቁ። ተማሪዎቹ ቡድን መመስረት ሲጀምሩ ይማን ከጂያንግ ጋር ተጣምራለች። ሊንቺም ከካይ ጋር ለመጣመር ስትመር ጁኒንግ ከዩ ጋር ቀረ። ጁኒንግ ለፊልም መግቢያ እንዲጽፉ ጠየቀ። ነገር ግን ሁሉም ሰው ምክንያት ሲያቀርብ ጁኒንግ ብቻውን ቀረ። ሊንቺ ለመርዳት ፈለገችና ጁኒንግም ሌሎች ስለሚኖሩበት ነገር ሳይጨነቅ ወደ ቤት ሊሸኛት ወሰነ። ሊንቺ ጁኒንግና ይህ ጥሩ ጥምረት እንደሚፈጥሩ ነገረችው። ጁኒንግም በቅናት ተሞልቶ ሊንቺና ካይም አብረው ቢሰሩ ውድድሩን እንደሚያሸንፉ መለሰላት። በማግስቱ ይማን ሊንቺን ከቺንካይ ጋር ውድድሩን እንዳሸነፈች ነገረቻት። ሊንቺ ውጤቱ እንደተጭበረበረ ስትጠራጠር የካይ ጓደኞች ማጭበርበራቸውን አወቀች። ሊንቺና ቺንካይ ለርዕሰ መምህሩ በመናገር ሽልማቱን ለይና ለጁኒንግ ለመስጠት ወሰኑ። በኋላ ጁኒንግ የምሳ ክፍል ሲገባ ሊንቺንና ካይ አብረው ሲበሉ ሲስቁና ሲቀራረቡ በማየቱ ቅናቱ ጨመረ። በሽልማት ስነ ስርዓቱ ላይ ሊንቺ ጁኒንግና ይን ስትመለከት ጁኒንግ በወንድሟ ቦታ ሆኖ አሰበች። ካይ ትኩር ብላ የምትመለከታቸው ለምን እንደሆነ ሲጠይቃት ሊንቺ ፍጹም ጥምረት እንደሚመስሉና አብረው እንዲሆኑ እንደምትፈልግ ገለጸች። ጁኒንግ ይህንን ሰማና ይበልጥ ቀና። ከስነ ስርዓቱ በኋላ ቺንካይ ሊንቺን በማድነቅ ቆንጆና ተወዳጅ እንደሆነች ተናገረ። ስሜቱን ሊናዘዝ ሲል ርዕሰ መምህሩ አቋረጠው። ጁኒንግም በፍጥነት ሊንቺን ይዞ ሄደ። በማግስቱ ቺንካይ ለሊንቺ ፍቅሩን ሲናዘዝ እሷም እንደ ጓደኛ ብቻ እንደምታየው ነገረችው። በኋላ ሊንቺ የክለቡ አባላትን ቃለ መጠይቅ ማድረግ ስትጀምር ከጂያንግና ቺንካይ ጋር ጀመረች። ቺንካይ በጠየቀችው ቁጥር የሚያስቀና መልስ ይሰጥ ነበር። ይህ ደግሞ ጁኒንግን ስላስቀናው ቃለ መጠይቁን ቀደም ብሎ ለቀቀ። ሊንቺም ለሽልማት ስነ ስርዓት ይህንና ጁኒንግን ፊልም ቀረጸች። ጁኒንግ አቋሙን እንዲያስተካክል ደጋግማ ጠየቀችው። ሳይሳካለት ሲቀር እሷ ራሷ ልታስተካክለው ተጠጋችው። የሊንቺ ቅርበት የጁኒንግን ልብ አፋጠነውና እሱም እንዳፈቀራት ለራሱ አመነ። በኋላ ሊንቺ ቺንካይን ለማነጋገር ወደ መዝናኛ ፓርክ ይህን እንዲያመጣት ጠየቀች። ከጁኒንግ ጋር እንድትቀራረብ አራቱ ጓደኞች ወደ አስፈሪ ቤት ገቡ። ነገር ግን ሊንቺ ለጁኒንግ የልብ ችግር ስላሰበች አስፈሪው ፈተና እሷ እንድትወስደውና ጁኒንግ የአእምሮ ጨዋታዎችን እንዲመርጥ ተጠያቂውን ሰው ጠየቀችው። ውስጥ ሳሉ ይህ ሊንቺና ካይ እየጮሁ እና በጣም እየተዝናኑ እንደሆነ ለጁኒንግ ነገረችው። ይህም የጁኒንግን ቅናት ይበልጥ ጨመረ። ይሁን እንጂ ካይ ሁለት ክፍሎችን የሚከፍት ቁልፍ ሲጫን ጁኒንግ በአንደኛው ተይዞ ሲቀር ቺንካይ አምልጧል። ከውጭ ሆነው ጁኒንግና ሊንቺን ሲመለከቱ ቺንካይ እና ይህ ተበሳጩ። አንድ መንፈስ ሲመጣ ሊንቺ ልቡን በመስጋት ጁኒንግን አቀፈችው። ጁኒንግ ግን ሊንቺ ለጥበቃ እንደተጠበቀችበት ስላሰበ እሷን መጠበቅ ይጀምራል። ወደ ቤት ሲመለሱ ሊንቺ ጁኒንግን በይት ዘግይቶ ስለመጣ ተጨነቀች። ካሜራውን ስትይዝ ጁኒንግ ወደ ክፍሉ እንደገባና እየቀረጻት እንደነበረ ተረዳች። ይህም አሳፈራት። ምን እየሰራ እንደሆነ ስትጠይቀው እሱም ቺንካይ ጋር እንደበላች እሱም ካይ ጋር ራት እንዳልበላ በመጠቆም መለሰላት። በማግስቱ ጠዋት ሁለቱም ጓደኞቻቸው ውጪ ስለኖሩበት ነገር እንዲያውቁ ሲናገሩ ተገረሙ። ጁኒንግ እሷ ያጎቱ ልጅ እንደሆነች በመግለጽ ወላጆቿ ከከተማ ውጪ ሲሆኑ አብረው መኖራቸው የተለመደ እንደሆነ ለሁሉም ተናገረ።
ተናገረ። ዣንግም በፍቅር እንደሆኑ ወይም ወላጆቻቸው ትዳራቸውን ቀደም ብለው እንዳደራጁላቸው ሲጠይቅ ሊንቺ ሁሉንም ነገር ስትክድ ጁኒንግ አልተገረመም። በትምህርት ቤት ይህ ሊንቺን አግኝታ በገና ዋዜማ ከጁኒንግ ጋር እንድትወጣ እንድታሳምነው ጠየቀቻት። ምክንያቱም በአመቱ መጨረሻ ቻይናን ለቃ እንደማትመለስ ነገረቻት። ይህ ጁኒንግን ስትጠይቀው ከሊንቺ ጋር እንደሚሄድ እንደነገራት ተናገረች። ሊንቺም ጁኒንግን ለማሳመን ሞከረች። ነገር ግን እሱ ከይጋር መውጣት ስለማይፈልግ ነው ስለሷ ሰበብ ያቀረበው። ከዚያም በጭንቀት ሌላ እቅድ እንዳለው ተናገረ። በክፍል ውስጥ አስተማሪው ጁኒንግ ለአመቱ መጨረሻ የስነ ጥበብ እንቅስቃሴ ስዕል እንዲሰራ ጠየቀው። ሌሎች ተማሪዎች ለመርዳት ፈቃደኛ ሳይሆኑ ሲቀሩ ሊንቺ ልትረዳው ወሰነች። ለበጎ ስዕል ካሸነፉ ጁኒንግ በገና ዋዜማ ከይጋር እንደሚወጣ ቅድመ ሁኔታ አስቀመጠች። ከዚያም ሊንቺ አሸናፊ ስዕሎችን ወደሚሰሩበት ክፍል ሄዳ የጥበብ ስራው ከፍተኛ ደረጃ ላይ መሆኑ ተገረመች። በቀኑ መጨረሻ ሊንቺ ካይ መጥቶ ሊንቺን ወደ ቤት ሊሸኛት ሲፈልግ እሷም ተስማማች። ጁኒንግ በቦታው ሲደርስ ሊንቺን አቁሞ ከማንኛውም ችግር ለመዳን እሱ ራሱ እንደሚወስዳት ነገራት። ሊንቺ በጁንቺንግ ብስክሌት ስትሳፈር ቺንካይ በብስክሌቱ ብቻውን እንዲሄድ አደረገችው። በማግስቱ ሊንቺ በስዕሉ ፊት ለፊት ደክማት ተኝታ አገኛት። በተለይ ፊቷ በቀለም ሲሸፈን በፍቅር እያደነቃት አያት። ሊንቺ ስትነቃ የኒዮን ቀለም ያለው ቀላል ሆኖም በጨለማ የሚያብረቀርቅ ስዕል ለመስራት እንደወሰነች ነገረችው። በውጤቱ ደስተኛ እንደሆነችና እንደሚያሸንፉ ተስፋ እንዳደረገች ነገረችው። ጁኒንግም ካሸነፉ ሽልማቱን ላይ እንደሚሰጥና ይህም ደስተኛ እንደሚያደርጋት ጠየቃት። ሊንቺም የራሷ ደስታ እንደማይጨንቃትና ጁኒንግ ፍቅር እንዲይዘውና ደስተኛ እንዲሆን እንደምትፈልግ መለሰችለት። በድንገት ጁኒንግና ሊንቺ ውድድሩን አሸነፉ። በኋላ ግን ቺንካይ ድላቸውን ለማረጋገጥ ከክፍሉ ስዕሎች ውስጥ የእነሱን ስዕል እንዳጠፋው ታወቀ። ቤት ውስጥ ሊንቺ ጁኒንግ ከይ ጋር ብቻውን በመውጣቱ ረፍት አጣች። ከዚህም የባሰ ጁኒንግ ላይ ስጦታ እንዲገዛ አብሮ ይወስዳታል። ሊንቺም አንድ ስካርፍ ስትመርጥ ጁኒንግ ላይ አይስማማትም እና ልጅነት ያዘለ ነው ሲላት ሊንቺ ተናደደችና ከሱቁ ወጣች። ጁኒንግ ይህን አግኝቶ አበባ ሲሰጣት እንደማትሄድ ተረዳ። ሁሉንም ነገር ያደረገችው ከእሱ ጋር ለመውጣት እንደሆነ ተናዘዘ። ጁኒንግም ጓደኛ ብቻ እንደሆነችና የፍቅር ስሜት እንደሌለው ነግሯት ትቷት ሄደ። ይህ በእንዲህ እንዳለ ሊንቺ ካፌ ውስጥ ተቀምጣ በረዶ ሲጥል እየተመለከተች ለቤተሰቦቿና ለጁኒንግ ደስታን ተመኘች። ጁኒንግ ከኋላዋ መጥቶ የመረጠችውን ስካርፍ ሰጣትና ይስማማት እንደሆነ ነገራት። ከዚያም በረዶ እንዲያዩ አብረው ወጡ። ደክሞት ነበር፣ ምክንያቱም ለረጅም ጊዜ ሲፈልጋት ነበር። እሷ ጋር በመሆኑ ግን ደስተኛ እንደሆነ ነገራት። ወደ ቤት ሲመለሱ ሊንቺ ታመመችና ጁኒንግ ሌሊቱን ሙሉ ተንከባከባት። ስትነቃ በህልሟ ስለ ጣፋጭ ምግብ እንዳየች ስትነግረው ጁኒንግ እጁን ነክሳ እንደነበር በመቀለድ ተነከስኩኝ ብሎ ነገራት። በኋላ ጁኒንግ ታመመና ሊንቺም እሱን ለማንከባከብ ወሰነች። ሊንቺ እየተንከባከበችው ወደ ደረቱ ስትጠጋ ጁኒንግ በድንገት ሲነቃ ሁለቱም ምቾት አልተሰማቸውም። በማግስቱ ጁኒንግ ብስክሌት ላይ ሊንቺን አሳፍሮ ትምህርት ቤት ሲሄድ ክብደት እንደጨመረችና ሊያቅፋት እንደማይችል ቀለደባት። ሊንቺም እግሩ ሲሰበር ያለ ምህረት እንዳሞኛት አስታወሰችው። ጁኒንግም ምህረት የለሽ ቢሆን ኖሮ ግድግዳው ላይ የነበሩትን ፖስተሮች ማን ያነሳ ነበር በማለት መለሰላት። ሊንቺ እነሱን ያነሳው እሱ መሆኑን ስትረዳ ደነገጠች። ተማሪዎች ለፈተና አብረው በመማር መዘጋጀት ጀመሩ። ሊንቺ ከሁሉም የበለጠ ብልህ ብትሆንም ከእርሷ በላይ ስለሆነ እርዳታ ለማግኘት ጁንቺንግን ጠየቀች። ውጤቱ ሲገለጽ ሊንቺ እንደተለመደው ሁለተኛ ስትሆን ጁኒንግ ደግሞ አንደኛ ወጣ። ጓደኞቹ በእረፍት ጊዜ አብረው ለመውጣት ወሰኑ። ሊንቺ ግን ቤተሰቦቿን ስለናፈቀቻቸው ወደ መንደሯ እንደምትመለስ ነገረቻቸው። ጁኒንግ ያዘነ ስሜት ተሰማው፣ ግን ወደ ሐይቅ ወስዷ ትንሽ ድንጋይ ወረወረ። ሊንቺ ከሱ እንደምትበልጥ ስትቀልድ ልትይዘው ስትሞክር ስልኳን ውሃ ውስጥ ጣለች። እሷም ለማውጣት ስትሞክር ጁኒንግ አስቆማትና አሁን ልትደርሽበት አትችይም አላት። ሊንቺ በጥያቄው ግራ ተጋባች። ጁኒንግም በጭንቀት እሷ ናት ቤቱን የምታስተዳድረውና አንዳንድ ነገሮችን ላገኛቸው አልችልም ብዬ እጨነቃለሁ አለ። ሊንቺም እንደምታገኘው ቃል ገባች። ጁኒንግም ቁጥሩን እንዳስታወሰች ጠየቃት። በዚያን ጊዜ ሊንቺ ጁኒንግ እንደ ወንድሟ ስለሚጠብቃት ያንን ስሜት ተሰማት። ስለዚህ አቅፋው ደህና እንደምትሆን ነገረችው። ጁኒንግ ደነገጠ፣ ግን ደስተኛ ነበር። ቁጥሩን እንዳስታወሰች ሲጠይቃት ሊንቺ አፍራ አስታውሰዋለሁ አለች። ወደ ቤቱ ሲመለስ ጁኒንግ ይህ እየጠበቀችው አገኛት። የሊንቺ ወንድም ከመሞቱ በፊት ልቡን ለእርሱ እንደተሰጠውና ከእናቱ እንደሰማች ነገረችው። ጁኒንግም የሊንቺን ቃላትና እሱን ለመቅረብ ያደረገችውን ጥረት በማስታወስ ደነገጠ። ይህ ጁኒንግ ሊንቺን አሁንም እንደ ምርጫው ካልቆጠራት ወይም እንደማያፈቅራት ጠየቀችው። ጁኒንግ ሊንቺ ምርጫው እንዳልሆነችና እንደማያፈቅራት በመጀመሪያ የተናገረውን አረጋገጠላት። ሊንቺም ይህንን ሰምታ በቁጣ ተናዳ ሄደች። ለምን እንዳፈቀረችው አታውቅም ነበር። ሆኖም ግን ጁኒንግ በድምጽ ማስታወሻ ላይ ያ የድሮው ነገር ነበር፣ አሁን ግን ለእርሷ ስሜት አለኝ ብሎ ቀጠለ። በማግስቱ ሊንቺ ሳትሰናበተው
ትተው ሄደች። ጁኒንግ እናቱን ሲጠይቃት ሊንቺ እንደሄደች አረጋገጠችለት። ጁኒንግ በፍጥነት የቺንካይን ብስክሌት ይዞ ሊንቺን ለመያዝ ቢሞክርም እሷ እንደሄደች አወቀ። ሊንቺ ወደ ቤቷ ስትደርስ ወላጆቿ አገኟትና ሲያዩት ተደሰቱ። አባቷ ስለ ውጤቷ ሲጠይቃት ሁለተኛ እንደወጣች ነገረችው። አባቷ ስለ ጁኒንግ ሲጠይቅ ሊንቺ በፍጥነት ክፍሉን ትታ ወጣች። አባቷ የገዛላትን አዲስ ስልክ ስታገኝ ሲም ካርዱን ስታስገባ ከጁኒንግ ብዙ መልእክቶችንና ጥሪዎችን አየች። ነገር ግን ችላ ልትለው ወሰነች። ጁኒንግ ጂያንግን ጠርቶ ሊንቺ ለምን እንደምትዘጋው ሲጠይቅ ጂያንግም ይማን ከሊንቺ ጋር እየተነጋገረች እንደሆነ ነገረው። ጁኒንግ ስልኩን ከይማን ሲወስድ ድምጹን ስትሰማ ዘጋችው። ጁኒንግም ይማንን ሊንቺን እንዳሳዘናትና ስጦታ መላክ እንደሚፈልግ ነገራት። ይማን የሊንቺን አድራሻ ሰጠችው። ነገር ግን በኋላ ጂያንግ ገሰጻት። ጁኒንግም ወዲያው ወደ ሊንቺ አባት ሱቅ ሄደ። ሊንቺ እዛ ስታየው እንዲሄድ ነገረችው። ጁኒንግም ቀረብ ብሎ ለምን እንደምትዘጋው ጠየቃት። ሊንቺም እንዲሄድ ብትጠይቀውም ጁኒንግ ግን እምቢ አለ። ሲከራከሩ አንዳንድ እቃዎች ሊንቺ ላይ ከመውደቃቸው በፊት ጁኒንግ ያዛቸው። በዚያን ጊዜ የሊንቺ አባት ገብቶ ጁኒንግን ሊገስጽ ሲል ጁኒንግ ራሱን አስተዋወቀና የሊንቺ አባትም በደስታ ተቀበለው። ወላጆቹ ለጁኒንግ የበለጠ ትኩረት መስጠት ጀመሩ። ይህም ሊንቺን አስከፋት። በኋላ የሊንቺ አባት የጁኒንግን ታናሽ ወንድም ፎቶ እንዲያሳየው ጠየቀው። ይህም የጁኒንግን ትኩረት ለሊንቺ የበለጠ አሳዘናት። በኋላ የሊንቺ አባት ጁኒንግን የቅርጫት ኳስ እንዲጫወቱ ሲጋብዘው ፎቶ ለማንሳት ሲዘጋጁ ሊንቺ እናቷ በእርሷ ላይ ሳይሆን በጁኒንግ ላይ የበለጠ ፍላጎት እንዳላት አስተዋለች። እናቷን ፎቶውን እንድትተወው ስትጠይቃት ይህ ይበልጥ ግልጽ ሆነ። ሊንቺ ተናደደች። ነገር ግን ጁኒንግ ተከተላት። ሊንቺ ለአባቷ እንዲለዝብለት ጠየቀችው። ምክንያቱም አርጅቷልና ጥሩ መጫወት እንደማይችል ገለጸችለት። ሆኖም በጨዋታው ወቅት ጁኒንግ በአባቷ ችሎታ ተደነቀና ተሸነፈ። ሊንቺም በውጤቱ ቅር ተሰኝታ እንደገና እንዲጫወቱ ጠየቀች። ከዚያም ወንድሟ እንደሚያደርገው በአባቷ ላይ ግብ ለማስቆጠር እንድትችል ጁኒንግን አባቷን እንዲይዝ አሳመነችው። ጁኒንግ ወላጆቿ በእሱ መገኘት ምን ያክል ደስተኛ እንደሆኑ አስተዋለ። ከጨዋታው በኋላ ጁኒንግ ሊንቺን ለምን እንደራቀችው ጠየቃት። ሊንቺም ከይ ጋር ያደረገውን ንግግር እንደሰማች ነገረችው። ጁኒንግም ስለ እንጂ ስለሷ እንዳልነበር አረጋጋት። ከዚያም እሱን እንደምታምነው ሲጠይቃት ሊንቺም አምናለሁ አለች። ጁኒንግም ወንድምሽ በልቡ ውስጥ ስላለች ከኔ ጋር ቅርብ እየሆንሽ ነው ሲል ጠየቃት። ሊንቺም አቅማምታ አዎ ብላ መለሰች። ጁኒንግም ልዩ ሆኖ ስላላየችውና የተጠጋችው በልቡ ምክንያት ብቻ ነው የሚለውን ስትነግረው ደነገጠ። ጁኒንግም የወንድምሽ ልብ ከኔ ጋር ሳይሆን ከታናሽ ወንድሜ ጋር ነው ሲል በሐዘን ነገራት። አባቷ የታናሽ ወንድሙን ፎቶ ለማየት የፈለገው ለዚህ ነበር። በማግስቱ ሊንቺ ጁኒንግን ጎርታው ከሆነ ይቅርታ ጠየቀችና ወደ ከተማ እንዲመለስ ነገረችው። ጁኒንግም ከልቡ ጋር እንዳልሆነ ቀድሞ ብታውቂ ጓደኛዬ ለመሆን ትፈልጊ ነበር ሲል ጠየቃት። ሊንቺ ከመመለሷ በፊት ጓደኞቻቸው ደርሰው መንደሩን እንዲያሳያቸው ጠየቁት። ዮን ሊንቺን ጁኒንግን የወንድምሽ ልብ ባይኖረውም ጥሩ ወጣት ነው አላት። ሊንቺ ጁኒንግን አግኝታ እንደ ወንድሟ ስለቆጠረችው ይቅርታ ጠየቀችው። የወንድሜ ልብ የያዘው ማንኛውም ሰው እንዲቀርበኝ ያደርገኝ ነበር አለች። ጓደኝነታቸውንም ለማቆም ከፈለገ እንደማትጨነቅ ነገረችው። ጁኒንግም ጓደኛሽ መሆን እፈልጋለሁ፣ ግን በራሴ ልብ እንጂ እንደ ወንድምሽ አይደለም አላት። ወደ ትምህርት ቤት ሲመለሱ ሊንቺ ከይማን ጋር ለመቀመጥ ስትል መቀመጫዋን ቀየረች። ይህ ጁኒንግን ቢያሳዝንም ምንም እንዳልተሰማው አስመሰለ። ብዙም ሳይቆይ የቺንካይ ጓደኛ ሊንቺን አግኝቶ የካይ ውጤት መጥፎ እንደሆነና እንደተከፋ ነገራት። ሆኖም ካይ ወደ ሊንቺ ለመቅረብ ሲል የሚያለቅስ አስመስሎ ነበር። ሊንቺ ስታገኘው ቺንካይ በውጤቱ እንደተበሳጨና እንድትረዳው ጠየቃት። ሊንቺም ካይን እንዲያጠና ለመርዳት ተስማምታ እንደማትተወው አረጋገጠችለት። ይህ በእንዲህ እንዳለ ይህ ጁኒንግን አግኝታ ለሁሉም ነገር ይቅርታ ጠየቀችና በእውነትም ወደ ውጭ ሀገር ለትምህርት እንደምትሄድ ነገረችው። ጁኒንግ ግን ደንታ ቢስ ሆኖ መልካም ጉዞን ተመኘላት። ይህም ከሱ የተለየ መልስ ስለጠበቀች ልቧ ተሰበረ። ቺንካይ በሌላ በኩል ጁኒንግን እየበለጠ ከሊንቺ ጋር ለማጥናት ወደ ክፍል መጣ። ጁኒንግም ሊንቺን እንሂድ ሲላት ካይ ግን ሊንቺ ከሱ ጋር ሳይሆን በዶርም እንደምትኖር አስታወሰው። ጁኒንግም በዚህ ንግግር በጣም ተናደደ። ወደ ቤት ሲመለሱ ጁኒንግ ተበሳጭቶ ከእናቱ ጋር ተነጋገረ። ሊንቺ በዶርም መቆየቷ ትክክል እንዳልሆነ ገለጸ። በማግስቱ ጁኒንግ ቺንካይን ለማበሳጨት ከሊንቺ ጋር አብሮ አጠና። ከቺንካይ የበለጠ ብልህ መሆኑን ተናገረ። ሆኖም ቺንካይ አስቸጋሪ ጥያቄዎችን በትክክል በመመለሱና ለጁኒንግም አስቸጋሪ ጥያቄዎችን በመጠየቁ ሁለቱም ተገረሙ። ሊንቺ ቺንካይን ሲያሞኛት እንደነበር ተረዳች። ከእንግዲህ ላለማስተማር ወሰነች። ከዛ ሁለቱ ሊንቺን ወደ ዶርም ወሰዷት። ቺንካይ ጁኒንግን ሂድ ሲለው ጁኒንግ ሊንቺን ለመቅረብ ወደ ዶርም እንደገባ ሲነግረው ቺንካይ ደነገጠ። ቺንካይ በጣም ተናደደ። ነገር ግን ጁኒንግ ምርጫ እንዳልነበረው ነገረው። ሁለቱም በሚቀጥለው ፈተና ከፍተኛ ውጤት የሚያመጣው ጁኒንግ በዶርም መቆየት አለመቆየቱን እንዲወስን ለመወራረድ ተስማሙ። በጥያቄዎች እርስ በርሳቸው ተፋለሙ።
ተገረሙ። ሊንቺም ዳኛ ሆነች። በድርጊታቸው ተበሳጭታ ስህተት የሚሰራውን ሁሉ መምታት ጀመረች። ይህ በእንዲህ እንዳለ ይማን ለቢቲኤስ ኮንሰርት ትኬት ገንዘብ ለመሰብሰብ በትምህርት ቤት ትንሽ ከረሜላ መሸጫ እንድትከፍት ጂያንግን ጠየቀች። በጓደኞቻቸው እርዳታ ከረሜላዎቹ ወደ ትምህርት ቤት ማስገባት ችለው ይማን ገንዘብ ሰብስባለች። ከዶርም ሲወጡ ሊንቺ፣ ጁኒንግ እና ቺንካይ ከታች እየጠበቋት መሆኑን አየች። ቺንካይ እግሩ እንደተጎዳ በመግለጽ ወደ ሆስፒታል እንድትሄድ እንዲረዳው ጠየቃት። ነገር ግን ጁኒንግ በቅናት ተሞልቶ ቺንካይን በክንዱ ይዞ ይሮጣል። ሆስፒታልም እንደደረሱ ጁኒንግ ቺንካይን በመሸከም ስለደከመው እንቅልፍ ወሰደው። ሊንቺም እሱን እየተንከባከበችው በአድናቆት አየችው። ጁኒንግ ሲነቃ ታናሽ ወንድሙ ሉቺ ከእሷ ጋር እንደሚገናኝ ነገራት። በፈተና ቀን ጁኒንግ እና ቺንካይ በትክክል አንድ አይነት ውጤት በማግኘታቸው ተገረሙ። ቺንካይ ውጤቱን ለሊንቺ ለመንገር ወደ ክፍሏ ሲሄድ ዮን ከፊቱ ስትቆም አገኛትና ከእርሷ እንዲገዛ ተገደደ። ሊንቺን ከክፍሉ ውጪ ሲያያት እሱ ሲጠራት ጁኒንግ ወሰዳትና ቀኑን ሙሉ ስራ ላይ እንደምትሆን ነገረው። ጁኒንግም ሊንቺን ከታናሽ ወንድሙ ሉቺ ጋር ለማገናኘት ወሰዳት። ሉቺም ጣፋጭና የዋህ ነበር። ሉቺ ሊንቺን ወደ ቤታቸው ጋበዛት። ሊንቺም ስጦታዎችን ገዛችለት። በእራት ጊዜ ሊንቺ ከጁኒንግ ቤተሰብ ጋር ደስታ ተሰማት። ወደ ዶርም ሲመለሱ ሊንቺ ቺንካይ እየጠበቃት መሆኑን አየች። እሱም ወደ ቤት እንደሚወስዳት ነገራት። ጁኒንግም ተቃወመ። ነገር ግን ካይ ሊንቺን እንደደከማትና በስኩተር እንደሚወስዳት ነገረው። ሉቺ የጁኒንግን ቅናት አስተውሎ ጁኒንግም ስኩተር መግዛት እንዳለበት ወይም ደግሞ ቺንካይ ሊንቺን ሊሰርቀው እንደሚችል ነገረው። በመንገድ ላይ ቺንካይ ጁኒንግን ከቤተሰቦቹ ጋር እንደተዋወቀች ስላወቀ ቅናት ተሰምቶት ለእርሱ ልዩ የሆነ ነገር ሊያስተዋውቃት ነገራት። ወደ ትምህርት ቤቱ መጋዘን ወስዶ እዚያ ያሉትን ተክሎች አሳያትና እነሱ የቤተሰቦቹ እንደሆኑ ነገራት። ሊንቺም በቃላቱ ግራ ተጋባት። ይህ በእንዲህ እንዳለ የትምህርት ቤቱ ርዕሰ መምህር ገላውን ሲታጠብ ውሃው እንደተቋረጠ አስተዋለ። ወደ መጋዘን ሄዶ ቺንካይ ሳይታወቅ በእግሩ ውሃውን ዘግቶ እንደተኛ አወቀ። ርዕሰ መምህሩ ቺንካይን ለመቅጣትና ወላጁ ወደ ትምህርት ቤት እንዲመጣ ጠየቀ። በዚህ ጊዜ በሐዘን ከቤተሰቡ ማንም መምጣት እንደማይችል ለሊንቺ ነገራት። ሊንቺ ጓደኞቹን ስትጠይቃቸው የካይ እናት እንደሞተችና አባቱ በስራ ስለተጠመደ ረዳቱን እንደሚልክ ገለጸ። ሊንቺም ለጓደኞቿ ለካይ ወላጅ የሚሆን ሰው ማግኘት እንዳለባቸው ነገረቻቸው። ለዚህም የጁኒንግን እናት እንዲመርጡ ወሰኑ። ቺንካይ ወደ ጁኒንግ ቤት እንደደረሰ የጁኒንግን እናት እንዳያት እቅፍ አድርጎ እማዬ አላት። ሴትየዋም ግራ ተጋብታ ምን እየሆነ እንደሆነ አልገባትም። ጁኒንግም ሁሉንም ነገር ለእናቱ ነገራትና እሷም ቺንካይን ለመርዳት ተስማማች። ወደ ትምህርት ቤት ወሰደችውና ለርዕሰ መምህሩ ልጇ ውጤታማ እንዳልሆነና መማር እንደማይችል በመግለጽ ፋይሉን ለማስወጣትና ሙያ ለማስተማር እንዳሰበች ነገረችው። ርዕሰ መምህሩም ወዲያው ተረጋግቶ ቺንካይ በእርግጥም ጎበዝ መሆኑንና ጉዳዩ ከባድ እንዳልሆነ በመግለጽ ይቅርታ ብቻ እንደሚያስፈልገው ተናገረ። የጁኒንግ እናት ስትሄድ ቺንካይ ስለረዳቸው አመሰገናት። እሷም በመርዳቷ ደስተኛ መሆኗንና ሌላም ነገር ከፈለገ ሊጠይቃት እንደሚችል ነገረችው። ይህ በእንዲህ እንዳለ ጁኒንግና ሊንቺ የሉቺን ትምህርት ቤት ሊጎበኙ ሄዱ። የሉቺን ትንሽ የክፍል ጓደኛ ዩዩን አገኟት። ዩዩ መጫወቻ መኪናዋን ወደ ምንጭ ውስጥ ስትጥል ማልቀስ ትጀምራለች። ጁኒንግና ሊንቺ መኪናውን ለማውጣት ሲጣደፉ ውሃ በሁለቱም ላይ ተረጨ። ሁለቱም እየሳቁ በሚወዷቸው መጠጦች ላይ ይነጋገራሉ። ጁኒንግ አሁን የሚወደው መጠጥ ወተት በሻይ እንደሆነ ሲናገር ሊንቺ ደስተኛ ትሆናለች። ይህ በእንዲህ እንዳለ አስተማሪ ሹ ስለ ቺንካይ ሁኔታ ሰምቶ ፋይሉን ሲመለከት እናቱ እንደሞተችና አባቱ በውጭ ሀገር እንደሚሰራ ይረዳል። አስተማሪ ሹም ቺንካይ አሁን በአባቱ ቦታ ላይ እንዳለና ስህተት ከሰራ እሱ እንደሚቀጣው ነገረው። እንዲሁም ማንኛውንም ነገር ከፈለገ ሊነግረው እንደሚችል ተናገረ። በማግስቱ ዮን የኮንሰርት ትኬቶች የተወሰኑ እንደሆነ ለሁሉም አሳወቀች። ሁሉም ሰው በኮምፒውተራቸው እንዲቀመጥና መጀመሪያ ትኬት የገዛው ሌሎቹን እንዲያሳውቅ ተናገረች። ጁኒንግም በጣም ፈጣኑ ሆኖ ትኬት በመግዛቱ ዮን ተደሰተች። ሊንቺም ለኮንሰርቱ ስጦታ ለመግዛት ጁኒንግን ወሰደችው። በዚያም አብረው ምግብ ሊበሉ ይሄዳሉ። እዚያም አንድ ትንሽ አሻንጉሊት በውድድር እንደሚገኝ አዩ። ሊንቺም አሻንጉሊቱን እንደምትፈልግ ገልጻ ሽልማቱን ለማግኘት ብዙ ምግብ እንዲገዙ አሳመነችው። በኋላ ሉቺና ዩዩ ደረሱ። ሉቺም በሊንቺ መጫወቻ መጫወት ሲፈልግ ጁኒንግ የሊንቺ ነው ብሎ አስቆመው። ሊንቺም በፍቅርና በደስታ ጁኒንግን ተመለከተችው። በትምህርት ቤት ጁኒንግ ሊንቺን የኮንሰርት ትኬቶቹ የተጭበረበሩ እንደሆኑና እንደማይደርሱ ነገራት። የዝግጅቱ አዘጋጆችን ለማግኘት እንደሞከረም ነገር ግን ማንም ምላሽ እንዳልሰጠ ገለጸ። ጓደኞቻቸውም ይህንን ሲያውቁ ዮንን ወደ ኮንሰርት መሄድ ጥሩ ሀሳብ ላይሆን ይችላል ብለው አሳመኗት። ዮን ግን ግትር ሆና ምንም ቢፈጠር እንደምትሄድ አጥብቃ ተናገረች። ዣንግ ትኬቶቹ ሐሰተኛ መሆናቸውን ሊነግራት ሲል ትኬቶቹ ያሉት እሽግ ደረሰና ዣንግም ደንዝዞ ቀረ። በሂሳብ ትምህርት ክፍል መብራት ሲጠፋ አስተማሪው ስልካቸው
እድላቸውን ተጠቅመው ትምህርቱን እንዲቀጥሉ ጠየቃቸው። ሊንቺ የእጅ ባትሪዋን በጁኒንግ ላይ ስታበራለት የሰጠችውን ቁልፍ ከቦርሳው ላይ ተንጠልጥሎ አየች። እሷም በጣም ደስተኛ ሆነች። አስተማሪው ከሄደ በኋላ ጂያንግ ከኢማን አጠገብ ተቀምጦ የሱፍ አበባ ዘሮችን እንድትልጥለት ጠየቃት። ይህ በእንዲህ እንዳለ ሊንቺም ከጁኒንግ አጠገብ ተቀምጣ ሁለቱም ራሳቸውን በጃኬት ሸፈኑ። ሊንቺም የትኛው ዩኒቨርሲቲ መሄድ እንደሚፈልግ ስትጠይቀው አላውቅም ማንኛውም ቢሆን ሲል መለሰላት። ሊንቺም መሄድ የምትፈልገውን ዩኒቨርሲቲ ነገረችውና አብሬ እሄዳለሁ አለችው። ጁኒንግም ከሊንቺ ጋር ወደ ተመሳሳይ ዩኒቨርሲቲ ለመሄድ ወሰነ። አስተማሪ ሺ ወደ ክፍል ሲመለስ መብራቱ ሲመጣ ጂያንግ የሱፍ አበባ ዘሮችን ሲበላ ይማን የቢቲኤስ መጽሔት ስትመለከት ሁሉም በሆነ ነገር ተጠምደው ነበር። ወደ ጁኒንግና ሊንቺ ሲመለከት አሁንም በጃኬታቸው ተሸፍነው አያቸው። ሲያነሳቸው ደግሞ ሲያጠኑ እንደነበር አወቀ። ተማሪዎቹ በብልሃታቸው ሳቁ። አስተማሪውም ሁሉም እንደናንተ ቢሆን እመኛለሁ በማለት አሞካሻቸው። የሆነ የኮንሰርት ትኬቶቹ አስተማሪው በወሰደው መጽሔት ውስጥ እንዳሉ አወቀች። መጽሔቱን እንድትሰጣት ወደሱ ብትቀርብም አስተማሪው በሂሳብ ፈተና 130 ነጥብ ካመጣች እንደሚሰጣት ነገራት። ይሁን በሂሳብ ስለደከመች ተስፋ መቁረጥ ቢሰማትም ጓደኞቿ ሁሉ እንድታጠና በመርዳት በፈተና 132 ነጥብ ማምጣት ችላለች። ይሁን በሂሳብ ስለደከመች ተስፋ መቁረጥ ቢሰማትም ጓደኞቿ ሁሉ እንድታጠና ረዷት። በፈተናም 132 ነጥብ ማምጣት ችላለች። ይሁን መጽሔቱንና ትኬቱን ወሰደችና ለሁሉም ዝግጅቱ ዛሬ እንደሆነ ነገረቻቸው። ጂያንግም ማጭበርበር እንደሆነና ልቧ እንደሚሰበር በማሰብ አዘነ። ይሁን ለኮንሰርቱ ተዘጋጅታ ወደ ቦታው ስትሄድ ሁሉም ነገር ማጭበርበር እንደሆነ አወቀችና ተስፋ ቆርጣ ማልቀስ ጀመረች። ይሁን እንጂ ብዙም ሳይቆይ በጂያንግ የሚመሩ ጓደኞቿ በዝግጅት መድረክ ላይ ቆመው የሚወዷቸውን ዘፈኖች ሲዘምሩላት ታገኛለች። የዩን እንባ ወደ ደስታ እንባ ተለወጠ። በማግስቱ ተማሪዎች የዩኒቨርሲቲ መግቢያ ፈተና እስከሚጀምር ድረስ 300 ቀናት ብቻ እንደቀራቸው ተረዱ። የሚፈልጉት ኮሌጅ ለመግባት ጠንክረው መስራት እንዳለባቸው ተነገራቸው። ጁኒንግ ከትምህርት በኋላ እንዲጠብቀው ሊንቺን ጠየቃት። እናቱም ውሳኔውን እንደምትደግፈውና የፈለገውን ምርጫ እንደምታበረታታው አረጋገጠችለት። ጁኒንግ ወደ ሊንቺ ተመለሰና እናቱ እንደተስማማች በደስታ ነገራት። ይህንን ለማክበር አይስክሬም ጋበዛት። ይህ በእንዲህ እንዳለ ቺንካይ ወደ ሊንቺ ሄዶ የሩጫ ውድድር ላይ እንደተሳተፈና እንድታበረታታው እንደሚፈልግ ነገራት። ካሸነፈ ሜዳሊያ እንደሚሰጣት ቃል ገባ። ሊንቺም ወደ ውድድሩ ሄዳ ቺንካይን ስታበረታታው እሱም የሚችለውን ያህል ሰራና አሸነፈ። ከእሱ ጋር አከበረችና እሱም ሜዳሊያውን ስጦታ አድርጎ ሰጣት። አብረውም ፎቶግራፍ ተነሱ። ጁኒንግ በሌላ በኩል ወደ ፕሮግራሚንግ ክለብ ኃላፊ ሄዶ ዳግም ክለቡን መቀላቀል ይችል እንደሆነ ጠየቀ። አስተማሪው ፈጣን ፈተና ሰጠው። ጁኒንግም ሳይሳካለት ቀረና አስተማሪው ዳግም ወደ ክለቡ እንዳይመለስ ነገረው። ጁኒንግ ወደ ቤት ተመልሶ ክለቡን ዳግም ለመቀላቀል ብቁ ለመሆን ሳይታክት አጠና። በጣም ስለደከመው በየትኛውም ቦታ ይተኛ ነበር። ሁኔታውን የተመለከተችው ሊንቺም ጓደኞቻቸውን ጁኒንግን ወደ ክለቡ እንዲመለስ አስተማሪውን እንዲያሳምኑ ጠየቀቻቸው። ጁኒንግ ወደ መታጠቢያ ቤት ሲሄድ አስተማሪውን እዚያ ያገኘው። አስተማሪውም ሊያናግረው ፈቃደኛ አልሆነም። በዚያን ጊዜ ጓደኞቹ መጥተው ሌላ እድል ካልሰጠው ከመታጠቢያ ቤት እንደማይወጣ ነገሩት። ጁኒንግ ስለ እቅዳቸው ባያውቅም ደስተኛ ነበር። ይህ በእንዲህ እንዳለ ሌሎች ተማሪዎች ከመታጠቢያ ቤት ውጪ እየተመለከቱ ነበር። አስተማሪው በመጨረሻ ሲወጣ ጁኒንግ ሌላ እድል እንደሰጠው ሲጠይቀው አስተማሪውም እንደሚያስብበት ነገረው። ውጪ ሊንቺ ለጥቂት ቀናት ወደ ስፖርት ካምፕ ሊሄድ የነበረውን ቺንካይን ለመሰናበት ሄደች። በቅርበታቸው ምክንያት ጁኒንግ በግልጽ ይቀና ነበር። ይህ በእንዲህ እንዳለ የኢማን እና የጂያንግ ከረሜላ መሸጫ ንግድ ጥሩ እየሄደ ነበር። ስለ ክፍላቸው የሚገልጽ በራሪ ወረቀቶችን ማሰራጨት ጀመሩ። አንድ የክፍል ጓደኛቸው ስህተት ሰርቶ በራሪ ወረቀቱን ለአስተማሪ ሺ ሰጠ። አስተማሪውም ከዩን ብዙ ምርት አዘዘ። ተማሪው ትዕዛዙን ለመውሰድ ሲሄድ ዩንን እና ጂያንግን እንዲያመልጡ ሊያስጠነቅቃቸው ሞከረ። ነገር ግን አስተማሪ ሺ ከመምጣቱ በፊት አልገባቸውም። አስተማሪው ሊይዛቸው ከመቻሉ በፊት ኢማን እና ጂያንግ የት መሄድ እንዳለባቸው ሳያውቁ ሸሹ። እየሮጡም ከረሜላዎቹን ለክፍል ጓደኞቻቸው ማደል ጀመሩ። ሊንቺ እና ጁኒንግም አንዳንድ ከረሜላዎችን ይዘው አስተማሪ ሺ ከመያዙ በፊት በችኮላ በሏቸው። ይህ በእንዲህ እንዳለ አስተማሪ ሺ ዩንን እና ጂያንግን ይይዛቸዋል እና ዩንን ይገስጻታል። ጂያንግ ግን ጣልቃ ገብቶ ይህ የዩን ሀሳብ አይደለም የኔ ነው ሲል ለአባቱ ይነግራል። ሊንቺ እና ጁኒንግ ምግባቸውን ጨርሰው ሲመለሱ ወደ ዩኒቨርሲቲ መግባታቸውን አውቀው በደስታ እርስ በርሳቸው ተቃቀፉ። ሆኖም ያደረጉትን ተረድተው አፈሩ። ከአስተማሪው ቢሮ ውጪ ጂያንግ ዩንን በመከላከል ስላሳየው ድፍረት መኩራራቱን ቀጠለ። ጓደኞቹ ከኋላው ሲመለከቱት አስጠነቀቁት። ጂያንግም የአባቱን ማሞካሻ ማሞገስ ጀመረ። አስተማሪ ሺም የያዛቸውን ከረሜላዎች ለጂያንግ ሰጠው፣ እንዳይሸጣቸው ነገረው። ጂያንግ ግን ከረሜላዎቹ ለቀጣዩ ወር ወጪን ስለሚሸፍኑ የተሻለ ቅጣት ነው አለ። ከትምህርት በኋላ ሊንቺ እና ጁኒንግ ተገናኙ። አስተማሪው በክፍል ፊት ለፊት ስለተወሳሰበው ጽሑፍ ስለተተቸበት ሊንቺ ጁኒንግን ገሰጸችው። ወደ ቤት ሲሄዱ ሂሚንግ ሊንቺን ገጨቻትና ወደቀች። ጁኒንግ
ሂሚንግን ሊገስጻት ከመቻሉ በፊት ሊንቺ ሂሚንግን ይቅር እንዳለች ስትናገር የጁኒንግን ክብር ይበልጥ አተረፈች። ይህ በእንዲህ እንዳለ ዮን ጂያንግን የኦንላይን ጓደኛዋን ከሌላ ሀገር ለመጎብኘት እንደምትሄድና እንደምትወደው ነገረችው። ጂያንግም ለረጅም ጊዜ ስሜት ስላለው ቅናትና ብስጭት ስለተሰማው ሄደ። ዮን ወደ ዶርም ተመልሳ ሊንቺን ልትሄድ እንደሆነ ነገረቻት። ሊንቺም ለጁኒንግ ስጦታ እንደገዛችና ፈተናውን ሲያልፍ ልትሰጠው እንደምትፈልግ ገለጸች። በማግስቱ ሊንቺና ጁኒንግ ፈተናውን እንዳለፉና የኮሌጅ መግቢያ ፈተናውን አብረው እንደሚወስዱ አወቁ። ሆኖም አስተማሪዋ ፕሮፌሰር ዢ በቢሮአቸው እየጠበቋቸው ነው አለቻቸው። ሲደርሱ ሂሚንግና እናቷ ቢሮ ውስጥ ነበሩ። የፈተና ውጤታቸው ተመሳሳይ በመሆኑ ጁኒንግ ሊንቺን እንዳስኮረጃት ከሰሱ። ምክንያቱም ጁኒንግ ሊንቺን ስለሚወዳት እንደሆነ ተናገሩ። ሊንቺም ጓደኛ በመሆናቸው ብቻ በፍቅር ውስጥ ናቸው ማለት አይደለም በማለት ተከላከለች። የሂሚንግ እናት እሱን ካልወደድሽው እንደዚህ ያለ ውድ ስጦታ ለምን ትገዥለታለሽ በማለት የሊንቺን ስጦታ ሰርቃ እንደነበር ገለጸች። ጁኒንግ ስጦታውን ሲያይ አይኖቹ በሩ እና ደስተኛ ሆነ። ሊንቺም ለአስተማሪው ስጦታዎች የግድ ፍቅርን አያሳዩም ማለት የፈተና ውጤታቸውን መጠራጠር አጠቃላይ የክትትል ስርዓቱን መጠራጠር ነው ስትል ተናገረች። በተጨማሪም ሂሚንግ ስኮላርሺፕ ስላላገኘች በቀናት የተነሳ ይህንን እያደረገች ነው ብላ ጠቆመች። ሊንቺ ቢሮውን ለቃ ከሄደች በኋላ ጁኒንግ ትክክለኛውን ነገር በመከላከልሽ እኮራብሻለሁ አላት። ይህ በእንዲህ እንዳለ ዮን ወደ ሌላ ከተማ ደረሰች። ነገር ግን ጂያንግ እየተከተላት መሆኑን አወቀች። ቀርባም ስለሚያሳድዳት ገሰጸችውና እንዳይጨነቅላት ነገረችው። ዮን ከዚያም ልጁን ስትደውልለት ከተማ ውስጥ እንደደረሰች ነገረችው። እሱ ግን በዩኒቨርሲቲ ፈተና ስራ ላይ እንደሆነና ሊያገኛት እንደማይችል መለሰላት። ልጁም ከሌላ ልጅ ጋር ሲያልፍ ዮን ሞኝ ልጅ ብቻ ናት ብሎ ተናገረ። ዮንም ከፊቱ እንደቆመች አላስተዋለም። ዮን ልቧ ሲሰበር ጂያንግ ሊያጽናናት ሞከረ። ይህ በእንዲህ እንዳለ ጁን ቺንግና ሊንቺ የዩኒቨርሲቲ መግቢያ ፈተናውን ወሰዱ። ሁለቱም ተቀባይነት አገኙና ደስ የሚል ዜናውን እርስ በርሳቸው ተካፈሉ። ለማክበርም ወደ ምሳ ክፍል ሄዱ። ዮን ሊንቺ ደውላ ስለተፈጠረው ነገር አለቀሰችና ነገረቻት። ጂያንግ ግን ስልኩን ወስዶ ዮን ደህና እንደምትሆን አረጋገጠላቸው። ይህ በእንዲህ እንዳለ ጁኒንግና ሊንቺ ርችት ታዩና በኮሌጅ ጉዟቸው ስለሚጀመር ደስተኛ ሆኑ። የመጨረሻው ፈተና ሲቀርብ በትምህርት ቤት ጥብቅ ህጎች ወጡ። ለምሳሌ ለመመገብና ለመታጠብ የተወሰነ ጊዜ ተቀመጠ። ተማሪዎቹም የተወሰነውን ጊዜ እንዳያልፉ በቀዝቃዛ ውሃ መታጠብ ነበረባቸው። ልጃገረዶቹም ይህንን ለማስተካከል ፈለጉ። ሊንቺና ዮን ጸጉራቸውን ለመታጠብ ውሃ ሞቁ። ይህ ደግሞ ጉንፋን እንዲይዛቸው አደረገ። ጁኒንግና ጂያንግም ልጃገረዶችን ለመንከባከብና ፍላጎታቸውን ለማሟላት ፈለጉ። ጂያንግም የመታጠቢያ ህጎችን ለማስቀየር ከአቶሺ ጋር ለመነጋገር ቢሞክርም ሳይሳካለት ቀረ። ጁኒንግና ቡድኑ የመታጠቢያ ጊዜውን ለመቀየር እቅድ አወጡ። ወደ ደህንነት ክፍል በድብቅ ገብተው አንዳንድ ካሜራዎችን አሰናከሉ። ጂያንግም የመታጠቢያ ቤቶቹን ቁልፎች ሰረቀ። ይህ በእንዲህ እንዳለ ሶስተኛው ጓደኛቸው በመምህሩ ማይክሮፎን ሙዚቃ ሲጫወት ይህ ለሁሉም የመታጠብ ጊዜ መሆኑን አስታወቀ። እቅዱ ግን አልተሳካም። አቶሺም ያዛቸውና ጁኒንግን ጂያንግን እና ጓደኞቻቸውን ቀጣቸው። መላው ትምህርት ቤት ቅጣታቸውን ለማስቆም ቢሰበሰብም አቶሺ ግን አልተገዛም። ጓደኞቻቸው በችግር ውስጥ ያዩት ሊንቺም ቅጣቱን ለመቀበል ወሰነች። ዮንም ተከተለቻት። ብዙም ሳይቆይ ሁሉም ተማሪዎች በመሳተፋቸው አቶሺ ቅጣቱን እንዲያቆምና የመታጠቢያ ሰዓቱን እንዲያስተካክል ተገደደ። ከዚያ በኋላ ጁኒንግ ከሊንቺ ጋር ወደሚፈልገው ዩኒቨርሲቲ መግባት ይችል እንደሆነ ተጨነቀ። አባቱ ወደ ውጭ ሀገር ሊልከው እንደወሰነ ያውቅ ነበር። በአንድ የልብ ለልብ ውይይት ጁኒንግ በቻይና መማር እንደሚፈልግ ነገረው። ይህም በሊንቺ ምክንያት ነው በማለት ተናዘዘ። በማግስቱ በትምህርት ቤት ተማሪዎች አንድ ዛፍ ዙሪያ ተሰባስበው ሁሉም የሄዱበትን ዩኒቨርሲቲ ስም የያዘ ማስታወሻ ይለጥፉ ጀመር። ከትምህርት በኋላ ሊንቺ የጁን ቺንግ አባት ሊያናግራት በመምጣቱ ደነገጠች። ጁኒንግ ወደ ውጭ ሀገር ለመማር እድሉ አለው፣ ነገር ግን ባንቺ ምክንያት በቻይና መቆየት ይፈልጋል አላት። ሊንቺ ከልጁ እንድትርቅና አባቱ የሚፈልገውን ዩኒቨርሲቲ እንዲከታተል እንድታሳምነው አጥብቆ ጠየቃት። ሊንቺ ጁኒንግን ስታገኘው ስለምትፈልገው ዩኒቨርሲቲ ሀሳቧን እንደቀየረች በመግለጽ ቀዝቃዛና ከሱ የራቀች ሆና ታየች። እሱም እሷን የመከተል ግዴታ እንደሌለበት ነገረችው። ይህም ስሜቷ እንደተለወጠ ግልጽ አደረገ። ጁኒንግም አባቷ አናግሯት መሆኑን ተረዳ። ነገር ግን ከሱ ጎን ሳይሆን ከአባቷ ጎን በመሆኗ ተበሳጨ። በኋላ ጁኒንግ ቺንካይን እግሩ ሳይድን እየሮጠ ያየዋል። ቺንካይ በብስጭት እግሩ ሙሉ በሙሉ ስላልዳነ አሁንም ተበሳጭቶ ነበር። ጁኒንግም በፍጥነት አስቆመውና አብረው ተቀምጠው የነበረውን ብስጭታቸውን ተካፈሉ። ወደ ትምህርት ቤት ሲመለሱ ሊንቺ ጁኒንግን እየጠበቀችው ነበር። ነገር ግን ቁጣውን ተረዳ። ቺንካይ ስለደረሰበት ጉዳት ለማጽናናት በቸኮሌት የተሰራ የውሸት ሜዳሊያ ሰጠችው። ይህም ቺንካይን
ቢያስደስተውም ሊንቺ ግን ነገሮችን ከጁኒንግ ጋር እንዴት ማስተካከል እንዳለባት ባለማወቋ ተጨነቀች። ይህ በእንዲህ እንዳለ የሂሚንግ እናት በትምህርቷ እንድታተኩርና ጉልበት እንድታገኝ መድኃኒት ሰጠቻት። ሆኖም ሂሚንግ እናቷ ፍጹም እንድትሆን በመፈለጓ ደስተኛ አልነበረችም። እናቷ የምትጨነቀው ለውጤት ብቻ እንደሆነ ተሰማት። ከዚህ ሁሉ ግፊት ለመገላገል ወሰነች። እንደ እድል ሆኖ የጓደኞቿ ቡድን አወቁና ወደ እሷ ሮጠው እያንዳንዳቸው የሚገጥማቸውን ችግሮችና የወላጆቻቸው ተስፋ ምን ያክል ከባድ እንደሆነ ተነጋገሩ። እነሱ ስለ ሸክሞቻቸው ሲያወሩ ወላጆቻቸውም እያፈላለጓቸው ነበር። ልጆቻቸው ስለ ህመማቸው ሲናገሩ የጁኒንግ አባት በጊዜው ደረሰ። ጁኒንግም በስሜት ተሞልቶ እንደ አባቱ የራሱ ህልሞችና ፍላጎቶች እንዳሉት እንዲሁም የራሱን ውሳኔ ማድረግ መብት እንዳለው ለእናቱ ጮኸ። ከዚህ ስሜታዊ ግጭት በኋላ ሊንቺ ለድርጊቷ ይቅርታ ጠየቀች። ጁኒንግም ምንም ቢፈጠር ሊንቺ ልትደግፈው እንደሚገባ በመንገር ይቅር አላት። ወደ ቤት ሲመለሱ የጁኒንግ አባት በልጁ ውሳኔ ብስጭት ቢሰማውም በመጨረሻ እሱ የራሱ ምርጫ መሆኑን በመግለጽ ፈቀደለት። ነገር ግን ተጸጽተ ከመጣህ አልረዳህም ሲል አስጠነቀቀው። የመጨረሻ ፈተና ሲቃረብ ሊንቺ አባቷ ወንድሟን ለመግደል ኃላፊነት የነበረባቸው ሰዎች ጋር በመጣላት ሆስፒታል እንደገቡ የሚገልጽ መጥፎ ዜና ደረሳት። ሊንቺም በኃላፊነቷና በቤተሰቧ መካከል ተጨንቃ ወደ ሆስፒታል ስትሮጥ አባቷ እግሩ ተሰብሮ አገኘችው። ምንም እንኳን ሁኔታው ከባድ ባይሆንም ከዚያ በኋላ ጁኒንግና ሉቺ አባቷን ጎበኙ። ቤተሰቡ ሉቺን በጥልቅ ስለሚንከባከበው እሱም ስለ እነሱ እንዲሁ ተሰማው። ይህ በእንዲህ እንዳለ ከሆስፒታል ውጪ ጁኒንግን ሊንቺን ለማጽናናት ሞከረ። ዘንድሮ ባይሳካም አሁንም ጊዜ ያለሽ በማለት አስታወሳት። በዩኒቨርሲቲ ጠብቅሻለሁ እና ጓደኝነታችንም አይረሳም በማለት ቃል ገባ። ምንም እንኳን ችግሮች ቢኖሩም ሁሉም ጓደኞች ወደ ዩኒቨርሲቲ ገብተዋል። ነገር ግን ሊንቺ የመጨረሻ ዓመቷን መድገም ነበረባት። ስሜቷን ለማሻሻል ቡድኑ ወደ ካራኦኬ ወሰዳት። ሊንቺ ለመሳቅ ብትሞክርም ጁኒንግ ከፈገግታዋ ጀርባ ያለውን ውጥረትና አይኖቿ ውስጥ እንባን አስተዋለ። ሊንቺ ዓመቷን ስትደግም በመጀመሪያ ብቸኝነት ተሰማት። ነገር ግን ቺንካይ ብቻዋን እንዳትሆን ሲል ፈተናውን እንደወደቀ አወቀች። ይህ በእንዲህ እንዳለ ጁኒንግ ከዩኒቨርሲቲ ህይወት ጋር ተላመደ። እሱን ከሚፈልጉ ልጃገረዶች ብዙ ትኩረት አገኘ። ሊንቺ ደወለችለትና በዩኒቨርሲቲ ነገሮች እንዴት እንደሄዱና አዳዲስ ጓደኞች በተለይ ሴቶች እንዳፈራ ጠየቀችው። ጁኒንግም ከእሱ በአንድ ዓመት በታች ከምትማር የሕክምና ኮሌጅ ተማሪ ውጪ ሌላ ግንኙነት እንደማይፈልግ መለሰላት። የጁኒንግ ልደት ሲደርስ ሊንቺ ኬክ አበሰለችለትና የቪዲዮ ጥሪ በማድረግ አብረው አከበረች። ይህም ምንም እንኳን ርቀት ቢኖርም ትስስራቸው ጠንካራ መሆኑን አሳየ። ጁኒንግ ግን የትወና ክበብ አባላት ጋር ልደቱን በማክበር ስለተጠመደ የሊንቺን ጥሪ መመለስ አልቻለም። በኋላ ሊንቺ በዩኒቨርሲቲው ድረገጽ ላይ ጁኒንግ ከክለቡ መሪ ጋር የልደት ኬክ ይዞ ያለበትን ፎቶ አየች። ፎቶውን በማየቷ ተናደደች። በፎቶው ውስጥ ያለችው ልጅ ናታሊ የጁኒንግ የሴት ጓደኛ እንደሆነች በመገመት ጁኒንግን ችላ ለማለት ወሰነችና ከእሱ ጋር ማንኛውንም ግንኙነት አቋረጠች። ቺንካይ ሊንቺን ለማገዝ ሲል ለጁኒንግ እንድትደውልለት አሳሰባት። ስትደውልለት ግን ናታሊ ስልኩን አንስታ ማን ነው ብላ በስድብ ጠየቀቻት። ሊንቺም መልስ ለመስጠት ፈቃደኛ ሳትሆን ቀርታ ናታሊም ሰደበቻት። ሊንቺም ጁኒንግ ከናታሊ ጋር እንዳታለላት ይበልጥ እርግጠኛ ሆነች። ይህ በእንዲህ እንዳለ ጂያንግም የቆዩ ተማሪዎች የተነሳሽነት ንግግሮችን ለመስጠት ወደ ትምህርት ቤታቸው የመሄድ እድል አላቸው ሲል ጁኒንግን ነገረው። ጁኒንግም ሊንቺን ለማየት ከፈለገ ማመልከት እንዳለበት ነገረው። ጁኒንግም በተነሳሽነት ንግግሩን ለመስጠት ወደ ትምህርት ቤት ሄደ። ሊንቺ እሱን በማየቷ ደስተኛ ብትሆንም ህመሙን መቋቋም አልቻለችም። ዝግጅቱን በድንገት አቋርጣ ለቃ ሄደች። ጁኒንግም ተከትሏት ለምን እንደምትዘጋውና ለምን እንደዚህ እንደምታደርግ በተስፋ መቁረጥ ጠየቃት። ሊንቺም እያንዳንዳቸው የራሳቸው መንገድ መርጠዋል፣ ቃል የገባቸውንም ረስተዋል ብላ በከባድ ልብ ነገረችው። ጁኒንግም በሊንቺ ቀዝቃዛ ባህሪ ግራ ተጋብቶ እርሷን ፈጽሞ እንዳረሳትና አሁንም በዩኒቨርሲቲ እየጠበቃት እንደሆነ ነገራት። ነገር ግን ተጨማሪ ማውራት ከመቻላቸው በፊት ቺንካይ ጣልቃ ገብቶ ሊንቺን ወሰዳት። ሙሉውን ዓመት ሊንቺ ከጁኒንግ ርቃ ቆየች። በመጨረሻም የመጨረሻ ፈተናዎቿን አልፋ ወደ ዩኒቨርሲቲ ለመሄድ ችላለች። ስትደርስ ሁሉም ጓደኞቿ ሲጠብቋት አገኘቻቸው። ነገር ግን ከጁኒንግ ተራርቃ ቆየች። ቡድኑም አንድ ላይ ወደ ሬስቶራንት ሄዱ። ይሁን ሊንቺን መቼ ወንድ ጓደኛ ለማፍራት እንደምታቀድ በቀልድ ጠየቀቻት። ሊንቺም እሷና ጂያንግ ባልና ሚስት ሲሆኑ እንደምታፈራ መለሰችላት። ነገር ግን መጀመሪያ ወንድ ጓደኛ ማግኘት እንዳለባት ጨመረች። ጁኒንግም ይህንን ሰምቶ በብስጭትና በህመም ሄደ። የሆኑ ውጥረቱን ተረድታ ሊንቺን ለምን ከጁኒንግ እንደራቀች ጠየቀቻት። ሊንቺን በመራራ ድምፅ አሁን ከናታሊ ጋር በመሆኑ እንደምታውቅ ተናገረች። ይሁን ግን ናታሊ ጓደኛ ብቻ እንደሆነችና እሷንና ጁኒንግ በትወና ክበብ ውስጥ አብረው ብቻ እንደሚሰሩ አረጋገጠላት። ይሁን ሊንቺን ጁኒንግን እና የናታሊ
የጁኒንግ ግንኙነት ሙያዊ ብቻ መሆኑን ለማሳየት ወደ ቲያትር ቤቱ እንድትቀላቀላት አሳመናት። ሲደርሱ ግን ጁኒንግና ናታሊ ከልምምድ በኋላ አብረው ሲሆኑ አይተው ሊንቺ ይበልጥ ግራ ተጋባች። ሊንቺና ዮን ቲያትር ቤቱን ለቀው ሲሄዱ ሊንቺ ለዮን ለጁኒንግ ደስተኛ እንደሆነች ነገረቻት። እሱ ግን ምንም ቃል እንዳልገባላትና ፍቅሩን እንዳልተናዘዘ ተረዳች። እዚያ ያልነበረውን ነገር እየያዘች ያለች መስሏት ነበር። በኋላ ጓደኞቹ ጂያንግ በሚሰራበት ካፌ ተሰባሰቡ። እዚያ ያሉ ዮን ሌሎች ልጃገረዶች ጂያንግን ሲጀነጅኑ አየች። ይህ ደግሞ በቅናት እንድትሞላ አደረጋት። ራሷን ለመለየት ስትል ካፌ ውስጥ ካለ አንድ ሰው ጋር ማውራት ጀመረች። ጂያንግም ሲያያት ሮጦ ወስዶ ወደ ወጥ ቤት አስገባት። በግልጽ እንደተበሳጨ ከወንዱ ጋር ስትጀነንበት ከሰሳት። እሷ ሁልጊዜ የምትመኘውን የቢቲኤስ ኮንሰርት ትኬት ለመግዛት ገንዘብ ለመቆጠብ እዚያ እንደሰራ ገለጸ። ዮንም በደስታና በጥፋተኝነት ስሜት ተሞላችና ጂያንግ ምን ያህል እንደሚያስብላት በመረዳት እንደ ይቅርታ ምልክት አቀፈችው። ይህ በእንዲህ እንዳለ ካፌ ውስጥ አንድ ቀልደኛ ሰው ሊንቺን ሊቀርባት ሞከረ። የቡና ቤት ሰራተኛ እንደመሆኑ ወተት ሻይ መስሏት እየሰጣትም በእርግጥ አልኮል የተቀላቀለበት መጠጥ ነበር። ጁኒንግ ሁኔታውን አስተውሎ በጊዜ ወደ ሊንቺ ጎን ሮጦ ሰውየውን አስቆመው። ነገሮች እየተወሳሰቡ ሲሄዱ ሊንቺ ቀድሞውንም ሰክራ ነበር። ሰውየው ምንም ከማድረጉ በፊት ሊንቺ ወደቀች። ጁኒንግም ጣልቃ ገብቶ ሰውየውን ገፋውና ከሊንቺ እንዲርቅ አስጠነቀቀው። ጂያንግም የሰከረችውን ሊንቺን በደህንነት ወደ ቤት ለመውሰድ ወሰዳት። በመንገዳቸው ላይ ግራ የተጋባችና የሰከረችው ሊንቺ አሁንም በጁኒንግ ተናዳ ቃል ስለረሳና ሌላ የሴት ጓደኛ ስላገኘ ተበሳጨ። ጁኒንግም ያ እውነት እንዳልሆነ ፈጽሞ እንዳረሳትና ቃል እንዳገባላት አረጋገጠላት። ጁኒንግም የሊንቺን ጥርጣሬ ክብደት እየተሰማው ሙሉውን ዓመት እሷን ብቻ ሲጠብቅ እንደነበረ ነገራት። እያንዳንዱን ጥሪያቸውን ስትቆርጥ እሱን የሚያስቀጥለው ነገር እየወሰደች ያለች ይመስል እንደነበር ገለጸላት። ሊንቺ አሁንም እሱን ለማመን እየታገለች የሰጣትን የአንገት ጌጥ አውልቃ ከእሱ ጋር መሆን እንደማትፈልግ ነገረችው። ልቡ ተሰብሮ ጁኒንግ በጸጥታ ወደ ተማሪዎች መኖሪያ ቤት ወሰዳት። በማግስቱ ጠዋት ሊንቺ በትላንትናው ምሽት የነበረውን ምንም ነገር ማስታወስ ሳትችል በጭጋጋማ አእምሮ ትነቃለች። የአንገት ጌጡን ትፈልጋለች፣ ግን ጠፍቷል። ጁኒንግ ጠበቃትና የቡና ቤት ሰራተኛው አልኮል እንደቀላቀለባትና ሙሉ በሙሉ ሰክራ እንደነበረች ነገራት። ብቻዋን ወደዚያ ካፌ እንዳትሄድ አስጠነቀቃት። ሊንቺ ደህና መሆኗን ለማረጋገጥ ጁኒንግ ወደ ኮሌጁ ተከተላት። በኮሌጅ ትምህርቷ ላይ ፕሮፌሰሩ ለክፍሉ ሞዴል እንደሚያስፈልግ ሲያስታውቅ ሊንቺ ጁኒንግን በመምረጥ አስደነገጠችው። ፕሮፌሰሩም የሰውን ጡንቻዎች ለመማር እንዲለብስ አጥብቆ ጠየቀው። ጁኒንግም እያፈረ በግድ ተስማማ። ይህ በእንዲህ እንዳለ ሊንቺ ፎቶዎችን በማንሳት ተዝናናችና በኋላም ለቡድኑ ቻት ላከችው። ጓደኞቿም በጁኒንግ ላይ ቀለዱ። ከትምህርት በኋላ ሊንቺ ጁኒንግን በፎቶዋ ሾፈችበት። ነገር ግን ናታሊ በድንገት ብቅ ብላ የሊንቺን ስልክ ቀማችና ጁኒንግን ወሰደችው። ጁኒንግ ወደ ኋላ ተመልሶ እንድጠብቀውና እንዳትሄድ ለመናት። ሊንቺ ግን ጁኒንግን ከናታሊ ጋር እንደማይለያይ ሲናገር ሰምታ ልቡ ተሰብሮ ወጣች። የቡና ቤት ሰራተኛው ወደሚሰራበት ካፌ ሄደች። ጁኒንግም ሌላ ወንድ ጋር እንዳለች አይቶ ተበሳጨና ሰውየውን ገጠመው። ለሴት ልጅ በላከው ተገቢ ያልሆነ መልእክት ለጠቅላላ ዩኒቨርሲቲ እንደሚገልጽ አስፈራራው። ሰውየውን ፈርቶ ሄደ። እሱ ሲያወራት የነበረው ልጅ ካይ እንደነበረ ተገለጠ። ካይ ወንድ መስሎ ጁኒንግን ለመርዳት ተስማምቶ ነበር። ከውጪ ሊንቺ ጁኒንግን ማሽከርከር ሊያስተምራት የፈለገውን ሰው በማለት በቁጣ ተቆጣችው። ጁኒንግም እሷን ለመካስ ራሱ እንደሚያስተምራት ነገራት። ግን ሊንቺ እምቢ አለች። ይህ በእንዲህ እንዳለ ቺንካይ ኦሎምፒክ መግባቱና የማሸነፍ እድል እንዳለው ከኮቹ ሰማ። ሊንቺን ሊነግራት ወሰነና ሜዳሊያዎቹን ለእርሷ እንደሚሰጥ ቃል ገባ። ሆኖም ጁኒንግ ዘወትር እሷን ይከታተላል። ሊንቺም ረስቶ እንደነበርና አሁን የራሱን ህይወት እየኖረ እንደሆነ በንዴት ነገረችው። ብቻዋን እንዲተዋትም ለመነችው። ጁኒንግ ናታሊ ለወንድ ጓደኛዋ ፍቅሯን የምትናዘዝበትን ቦታ ወሰዳት። ይህም ለፕሮፖዛሉ ለመርዳት እንደፈለገች ገለጸላት። ሊንቺም በጣም አፍራ ጁኒንግን መጋፈጥ አልቻለችም። ጁኒንግ ግን ሊለቃት አልፈለገም። የእርሷ ለመግባባት የዚህ ሁሉ ችግር መንስኤ እንደሆነ በቀስታ አስረዳት። በልቡም ፍቅሩን ተናዘዘ። ሊንቺም እሷም እንደምታፈቅረውና ፈጽሞ እንዳረሳችው ነገረችው። ይህ በእንዲህ እንዳለ ቺንካይ አሁንም ሊንቺን እየፈለገ ወደ ቦታው ደረሰ። ነገር ግን ጁኒንግ ወሰዳት። በከባድ ልብ ወደ ኦሎምፒክ ሄደ። ሊንቺና ጁኒንግን ባልና ሚስት በመሆናቸው የፍቅር ታሪካቸው ተጀመረ። ቺንካይም ወደ ኦሎምፒክ ጉዞውን ጀመረ። ተማሪዎቹ በመጨረሻም ተመረቁ። ሊንቺ ዶክተር ሆነች። ጁኒንግም የራሱን የፕሮግራሚንግ ኩባንያ በተሳካ ሁኔታ አቋቋመ። አንድ ቀን ወደ ሁለተኛ ደረጃ ትምህርት ቤታቸው እንዲመለሱ ተጋበዙ። ሊንቺ ጁኒንግን በአሮጌው የትምህርት ቤት ዩኒፎርሙ የጓደኞቻቸው መሃል ሆኖ አገኘችው። ጁኒንግም የሰርግ ቀለበት ሰጣት። ይህም የአዲስ ምዕራፍ መጀመር ነበር። ድራማው በሰርጋቸው ተጠናቀቀ። ሁሉም ሰው በደስታ ያከብራል። ጂያንግ እና ዮን አብረው ናቸው። ካይም ከውጭ ተመልሶ ሊንቺን ካሳዘነ እርሱ እንደሚወስዳት በቀልድ ጁኒንግን ነገረው። ቀጣይ ተመሳሳይ ቪዲዮዎች እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ።